በአሁኑ ወቅት ሰበር ዜና ሰምቷል። እንግዲህ በብዙ ዘንድ ሲጠበቅ የነበረው በአሜሪካና በራሻ መሃል ሲደረግ የነበረው ድርድር በሪያድ 4 ሰዓት ከ30 ደቂቃ በወሰደ ንግግር ተቋጭቷል። በዚህ ላይም እንግዲህ የአሜሪካን ዴሊጌሽን እንደተናገረው ከሆነ አሜሪካና ራሻ በአራት ፕሪንሲፕሎች እንደተስማሙ ተናግረዋል። የመጀመሪያው ፕሪንሲፕል እንግዲህ አሜሪካና ራሻ ያላቸውን ዲፕሎማቲክ ሪሌሽንሺፕ ለማሻሻል ወስነዋል። በዚህ ላይም እንግዲህ ፈንክሽናል የሆነና የሚሰራ ዲፕሎማቲክ ፋሲሊቲ ለማቋቋም ወስነዋል። ይህ ማለት እንግዲህ በዋሽንግተንና በሞስኮ መሃል የነበረውን ግንኙነት ማለትም የኤምባሲ ግንኙነት ወደ ነበረበት ቦታ ለመመለስ ሐሳብ ቀርቧል ማለት ነው። በዚህ ላይም ተስማምተዋል። ሁለተኛ የተስማሙበት ፕሪንሲፕል ደግሞ ይሄንን ኔጎሺዬሽን ሊያደርግ የሚችል ቲም ማቋቋም ነው፣ በሁለቱም ሳይድ ማለት ነው፣ በአሜሪካና በራሻ። ሶስተኛው ፕሪንሲፕል ደግሞ ጦርነቱን ማቆም ነው፣ ማለትም በራሻና በዩክሬን መሃል ያለውን ጦርነት በማቆም ይህም ጦርነት በመቆም የሚገኙትን ጥቅሞች ማለትም ጂኦፖለቲካል የሆኑ ጥቅሞችና እንዲሁም ኢኮኖሚካል የሆኑ ጥቅሞችን ለማሳደግ አስበዋል ወይም ተስማምተዋል። አራተኛው ፕሪንሲፕል ደግሞ ይሄ ኔጎሺዬሽንና ድርድር በጥሩ ሁኔታ እንዲጠናቀቅና በፍጥነት እንዲያልቅ ከላይ የምትመለከታቸው በዛሬው ዕለት በንግግሩ ላይ የነበሩ 5 ዴሊጌሽኖች ማለትም የዩኤስ ዴሊጌሽንና የራሻ ዴሊጌሽን ይሄንን ኔጎሺዬሽን በበላይነት እንዲመሩና በቅርብ እንዲከታተሉ ተወስኗል ማለት ነው። በመጨረሻም እንግዲህ ሁላችንም ስንጠብቀው የነበረውን ጥያቄ የዩኤስ ዴሊጌሽኖች ተጠይቀው ነበረ። ይህም እንግዲህ ሌሎችን አካላት ለምን ይሄ ድርድር አላካተተም የሚለው ጥያቄ ነበረ። በዚህም እሳቸው እንደመለሱት ከሆነ በአሁኑ ወቅት ዓለማችን ላይ ካሉ ሀገራት መሪዎች መሃል ይህንን ድርድር ሰክሰስፉል ሊያደርጉትና ውጤታማ ሊያደርጉት የሚችሉት ትራምፕና ትራምፕ ብቻ ናቸው ብሎ ተናግረዋል። እሳቸውም እንደተናገሩት ከሆነ ሌሎች የሀገራት መሪዎች ይህንን ማቆም ቢችሉ ኖሮ እስካሁን ድረስ ማለትም በዚህ 3 ዓመት ውስጥ ያቆሙት ነበረ። ነገር ግን ትራምፕ ወደ ስልጣን በመጡ በሳምንታት ጊዜ ውስጥ ነው እዚህ ቦታ ላይ ልንደርስ የቻልነው ብሎ ተናግሯል። አስምረውም እንደተናገሩት ከሆነ ይህንን ኔጎሺዬሽንና ንግግር ሊያደርጉ የሚችሉት ትራምፕና ትራምፕ ብቻ ናቸው ብሎ ተናግሯል። በተጨማሪም ይሄ ንግግር እንዲመቻች ያደረገችውን ሳውዲ አረቢያ አመስግነው ዶናልድ ትራምፕና ፑቲን በቅርብ ጊዜ ውስጥ ማለትም በሳምንታት ጊዜ ውስጥ አይን ላይን እንደሚተያዩና እንደሚገናኙ እንደሚያወሩ ተናግረዋል። አሁንም አዲስ ነገር ካለ ማሳውቃችሁ ይሆናል። ይህ አዲሱ የኔ አካውንት ነው። ፎሎና ላይክ ማድረግ እንዳትረሱ። በሳምንት ውስጥ ብቻ 50K ልንገባ ትንሽ ነው የቀረን። ፎሎ አድርጉኝ።